ሚዛንን ማግኘት እጅግ ግዙፍ ወታደር የለሽና ኃያሉ የአሜሪካ ጦር የደረሰበት ትልቁ እውነታ ወጣቶችን ቢሆኑ ማለትም ለአመታት ያህል ቋጥኝ የፈለቁ በኮዳ ውሃ የቆዩ በርትተው የተዋጉ የሀገር መከላከያ ሰራዊትም አባላት ቢሆኑ በእያንዳንዱ ሰዓት ላይ 10 ደቂቃ ሁሉም ትጥቃቸው ፈተው ማረፍ አለባቸው። እንግዲህ ልባቸው ልክ እንደ አሜሪካ ጦር ነው። ልባችን ከእለቱ ወደ ሰውነታችን የሚረጨው ደም በቤንዚን ቢለካ አንድ መኪና በሚገባ የሚያስኬድ ነው። በየእለቱ 24 ሰዓታት ያህል 20 ቶን የሚሆን ከሰልን 3 ጫማ ያህል እንደ መስቀል የሚያስችል ጉልበት ይሰጠናል። ልባችን ይህን አይነቱን ለማመን የሚያዳግት መልኩ ጠንካራ የሆነ ስራ ለ50 60 70 ወይም 90 ዓመታት ያህል ይሰራል። እንዴ ምን ለዚህ ሁሉ ይህንን ከፍተኛ ፍላጎት ተቋቁሞ ይቆያል? የሃርቫርድ የሕክምና ትምህርት ላይ ባልደረባ የሆኑ ዶክተር ዊልኬር ቢካኖን እንዲህ ሲል ገልጸውልኛል። በአብዛኛው ጊዜ ሰው ልብ ሁሉ ጊዜ ስራውን የሚሰራ ይመስላቸዋል። ነገር ግን ልክ እንደ እውነቱ ከሆነ እያንዳንዱ መኮማተር በኋላ የሚያርፍበት ነው አለውና በጥሩ በቂ የሚባለው በደቂቃ 70 ያህል ጊዜ ሲመታ ከ24ቱ ሰዓታት 9ኙን ያህል ብቻ ነው የሚሰራው ማለት ነው። በአጠቃላይ የልባችን የማረፊያ ጊዜ በአማካይ እናወጣለን ብንል በቀን ከ15 ሰዓት የማያንሱን እናገኘዋለን። በሁለተኛው የዓለም ጦርነት ወቅት እድሜያቸው ከ60ዎቹ መጨረሻና በሰባዎቹ መጀመሪያ ላይ የነበረው ዊንስተን ቸርች በአንድ አመት ወደ ሌላው አመት በቀን ለ16 ሰዓታት እየሰሩ ነበር። የታላቋን ብሪታንያ ጦርነት ዘመቻ የተሻገሩት የእውነቱ አስደማሚ ነው። ለመሆኑ ለዚህ ያበቃቸው ሚስጥር ግን ምን ነበር? ጠዋት እስከ ረፋዱ እስከ 5 ሰዓት ድረስ ሪፖርቶችን በማንበብ ትዕግስታችን ለማስተላለፍ የስልክ ጥሪዎችን በማድረግና ጠቃሚ ኮንፈረንሶችን ለማድረግ ያሳልፋሉ። ከምሳ በኋላ የ1 ሰዓት ያህል ወደ መኝታው ተመልሰው ይተኛሉ። ከዚህ ተነስተው በከባድ ሀገራዊና ዓለም አቀፋዊ ስራዎችን ከተጠመዱ በኋላ ደግሞ አመሻሽ ላይ ከራት በፊት በሁሉም ሰዓታት ይተኛሉ። ከጦርነት የተነሳ የሚፈጠረው መሰልቸትና የመዳከም በሳቸው ላይ አልተከሰተም። ለምን ቢባል አስቀድመው ተከላክለውታል። በተደጋጋሚ በማረፋቸው በእኩለ ሌሊት በኋላ በደንብ አሳልፈው መቆየትና ውጤታማ ስራ መስራት ይችሉ ነበር። ሞንሲነር ቶም ሆርትማን ከ20 ዓመታት በላይ በቅሶና ቆይቷል። ህይወታቸውን በሙሉ በእግዚአብሔርና ሌሎችን ሲያገለግሉ አሳልፈዋል። ቀናቸውን የሚያሳልፉትን የተቸገሩትን በማጽናትና በደዌ ለታጠቁ ጸሎትን በማድረግ በችጋር ጦር ለተወጉ ምክር በመስጠትና በተቻለ መጠን ሰዎች እግዚአብሔር እንዲቀርቡ በማድረግ ነው። ከዕለታት በአንዱ ቀን የገዛ አባታቸው እሳቸው ወደ ነበሩበት ገዳም ደወሉ። ሃርትማን በወቅቱ ዘብሎንግ አይስላንድ ሲፎርድ በመተካቸው የቅዱስ ያዕቆብ ገዳም ውስጥ ነበር የሚያገለግሉት። አባታቸው ፍሪሚንጌደል በመንገድ ዳር ደግሞ የመጠጥ መደብ ነበረባቸው። ሃርትማን በቅስናቸው ሆነ በልጅነታቸው ጊዜ ሁሉ እናትና አባታቸው ስለሳቸው መጥፎ ያወሩትን ጊዜ አያስታውሱም። አሁን ግን በቀጭኑ ሽቦ የሰሙትን የአባታቸውን ድምጽ ቁጣን ያዘለ ሆነ። ሰማይ ቶም በአስቸኳይ ካንተ ጋር ቁጭ ብለን እንነጋገር በሚገባ ጉዳይ ነው አሏቸው። ሲገናኙ አባትየው ምንም መንደርደሪያ ሳያስፈልጋቸው ወደ ጉዳያቸው ገቡ። ሰማኝ እንጂ ቶም ሲሉ ጀመሩ። እኔና እናትህ በጣም ነው የምናደንቅህ። የምትሰራቸው መልካም ስራዎችን ሰምተን ስንኮራብህ ኑረናል። ወደፊትም እንኮራብሃለን። ግና የቱን ያህል ቢሳካልህ ነው? ምን ዋጋ አለው? ቤተሰብን ችላ ብለሃል። በእርግጥ ብዙ ሰው እንደምትረዳና እንደምትጨነቅ አተነው አይደለም። ግን ሊታወቅ የሚገባው ትልቁ ጉዳይ እነዚህ ሰዎች ይመጣሉ ይሄዳሉ፣ እኛ ግን ሁሌ አለን። ልጅ አለን ብቻም ሳይሆን አለንልህ። ሁሌም ላንተ እንሆንልሃለን። አንተ ግን ስትደውል ሁሉ ጊዜ አንድ ጊዜ እንድናደርግልህ ነው የምትጠይቀን። እንዲህ ለመነጋገር እንኳን ጊዜ ያጣን የምትመስለው። ሃርትማን ላፍታ ያህል የኋሊት ተጓዘ። አባዬ አለ፣ በልጅነቱ አንተን እያየሁ ነው ያደኩት። በዚህ በማምረት ስራ ላይ ተሰማርተ በሳምንት 70 ሰዓታትን ሰራ። በእውነት አደንቃለሁና አሁን እኮ ታዲያ ያንተን ፈለግ እየተከተልኩ እኮ ነው። አባትዬ ግን የሰሙት ነገር የተዋጠላቸው አይመስሉም። ቶም ያልገባህ ነገር ቢኖር አንተ እኔ ሰራው ከነበረው የከበደ ስራ እየሰራህ መሆኑ ነው አሉ። እኔ ሰራው የነበረው ስራ እኮ አካላዊ ነበር። ከሰራሁት በኋላ ቤቴ ከቤተሰቤ ጋር ሆናለሁ። ሃርትማን የሚናገሩት ግን ጠፋባቸው። አባታቸው ፈጣን ምላሽ ፈልገው ይህን እንዳልተናገሩ ሲገለጽላቸው እንዲያም እፎይታ ተሰማቸውና እኔ እንድታስቡበት ነው ልጄ። ሃርትማን እንደሌላው ቀን ሊሆኑ ፈጽሞ አልቻሉም። የሰሙትን ነገር በጣም ስለረበሻቸው በዚህ ቀን የያዟቸውን ቀጠሮች በሙሉ ሰረዙ። እህት ወንድማቸው ጋር ስልክ መደወል ወሰኑ። ጥሪያቸውም ሊያደርጉ እያንዳንዳቸው የተገለጸላቸው እውነት ነገራቸው። ከደወልኩላችሁ ጊዜ ይላሉ ሃርትማን ከ3 ወይም 4 ደቂቃ በላይ አላወራንም። በዚህ ላይ ምን ፈልገህ ይሉኛል።
ያን የነበረ አባዬ ትክክል መሆኑ የገባኝ። እንግዲህ መጽናናትን ሚዛናዊነትን የሰበኩ ወደዚህም ሰዎች ይመሩ ዘንድ የተጠሩ ሰው ሆነው በህይወታቸው በርካታ ገጽታዎችን እውነታዎች በአንዱ ላይ ግን የሚሰብኩትን እንዳላደረጉ ነው። በግልጽ ቋንቋ የተነገራቸው እንዲህ አይነቱን ስህተት በርካታ ሰዎች በህይወታቸው ደጋግሞ ሊሰሩት ይስተዋላል። በህይወታችን ጥሩ ሚዛናዊና ልንፈልግና ልናገኝ ይገባል። አጉል በስራ ላይ ሙጭጭ ማለትን ፈጽሞ አያስፈልግም። ከስራ ውጭ ያሉና የእኛን ትኩረትና ስሜት የሚፈልጉ ነገሮችን ልናደርስባቸው ይገባል። ያን ጊዜ በስራችን ይበልጥ ትኩረት ያለን እኛ የተነቃነቅ እንሆናለን። ዋልተር ኤግሬንት የተባሉት የሃሪሰን ኮንፈረንስ ሰርቪስ ሊቀመንበር ሚዛናዊት ያለውና ምርታማ የህይወት በርካታ እግሮች ካሉት በርጫማ ጋር ይነጻጸራሉ። ግሪን ዛሬ የብዙ ሰዎች ችግር በህይወታቸው አንዱ አካል ብቻ በሆነው በስራቸው ብቻ መተኮራቸው መሆኑን ይናገራሉ። እኔ የሚለው ግን ይላሉ ሲመክሩ ህይወታቸው በርካታ ዘርፎችን የህይወት ትኩረት የሚሰጥ እንዲሆን በመሆኑ ከቤተሰብ ለወዳጅ በትርፍ ጊዜያቸው የምናደርጋቸው የምንወዳቸው ነገሮች ለጤናችን ወዘተ ትኩረት ልንሰጥ ይገባል። በ30፣ 40 ወይም 50ዎቹ ውስጥ ሆነን በሙያችን የጠበቁትን ያህል ስኬት ያላገኙ በርካቶች ውስጥ ሆነው በሙያቸው የጠበቁትን ያህል ስኬት ያላገኙ በርካቶች አውቃለሁ። ይህ ደግሞ በህይወታቸው ልክ እንደ እግር ብቻ እንዳለው በርጩሜ ላይ የተቀመጡት እንደምታየው በጣም መጥፎ ነው። ሚዛናዊነት ለግለሰቦቻችን ኩባንያዎች ያለው ጥቅም ገና አሁን ነው በሚገባ እየታወቀ የመጣው። በሌላ በኩል ግን በጥሩ ሁኔታ እየተመሩ የሚገኙ ኩባንያዎች ሰራተኞቻቸው ሚዛናዊነት እንዲኖራቸው እገዛ እያደረጉ ነው። አንዱ ፈጽሞ ልንክደው የማንችለው ሀቅ አለ። ይኸውም አብዛኛዎቹ ዘመናዊ መሳሪያዎች ሁል ጊዜ በትክክለኛ የሆኑ ሚዛናዊነት አይኖራቸውም። በዚህም የሚወጥራቸው ኳሶች፣ እዳዎች፣ ጉዳዮች በቀላሉ መበታተን አይቻልም። በከፍተኛ የሆነ ምቾት ያላቸው ሰዎች ብዙውን ጊዜ ቢዝነስን ያስቀድማሉ። ቢዝነስ በጣም አስቸኳይ ጊዜ የማይሰጥና ፋታ የሌለበት ጊዜ ነው የሚመስለው። የኒውዮርክ ህይወት ኢንሹራንስ ተወካይ ፍሬድ ሴልቤትም በህይወታቸው ተፎካካሪ የሆኑትን የተለያዩ ጥቅሞችን በማመዛዘን እንደሚያስቸግራቸው ይናገራሉ። በየዕለት በህይወት ሚዛናዊነት ለመጠበቅ ነው የምሞክረው ይላሉ። ሰው ገና ከእንቅልፉ የሚነቃበት ሰዓት እኔ ሰርቼ እየደከመኝ ነው። ይሁን እንጂ በዚህ አያያዜ ከአመት በኋላም የሚገባኝ ሁሉ ማወቅ ስለመቻል ይጠራጠራለሁ። አሁን እሳቸው እንዳሉት በስራና በመዝናናት መካከል ምክንያታዊ ሚዛን ደግሞ በአሳማኝ ሁኔታ የተከፋፈለ ጊዜ ማግኘት በእውነት ይከብዳል፣ ትልቁ ፈተና ነው ይላሉ አንጄሊ ዲቫይስ ተወካይ ሪስታይት። ነገር ግን የፈለገ ቢከብድ ለማለፍ ስንል የግድ ጥረት ልናደርግ ይባል። በሌላ በኩል ፍሌት ፋይናንሻል ግሩፕ ኢንች ተወካይ ጆን ቢዝ ሮብሰን በቤት ውስጥና በቤተሰብ ጋር ደስተኛ መሆን የሚያስገኘውን ጥቅም ተገንዝበነዋል። ለኔ ትልቁና ከሌሎች ጉዳዮች ቅድሚያ የሚሰጠው ነገር በተመለከተ አንዳችም ጥርጣሬ የለም ይላሉ ሮብሰን። ምንም ይሁን ትልቅ ስልጣን፣ በወፍራም ደሞዝ፣ የስቶክ ገበያ አማራጮችን ከከተማ ወጣ ባለ ሰፊ ቦታ ላይ መስራት ለእኔ ዘላቂነት ትርጉም ቅድሚያ የሚይዙት ራሴ ባለቤቴ እና ቤተሰቤ ናቸው። ለመሆኑ በተግባር ምን ማለት ነው? ይህ በተቻለ መጠን በእኩልነትና በአግባብነት የተለያዩ ጉዳዮች ላይ የህይወት መስኮች መካከል ለማበላለጥ ሞክራለሁ። ለምሳሌ ስመለከተ በጣም ስራ በዝቶብኝ ከቤተሰቤ ጥቂት ራቅ ብዬ እንደገና ዛሬ ምሽት ደግሞ ቢዝነስ ስራ ሆኖብኝ ይቅርታ ለቤተሰቤ ህይወት የበለጠ እጥረት እንዲፈጠር አልፈቅድም እልና እንቢተኝነት ገልጬ ወደ ቤተሰቤ እሄዳለሁ። ብዙ ሰዎች በቀጥታ ጥያቄ ቢቀርብላቸው የሮብሰን አቋም ያስተጋቡ ይሆናል። ለቤተሰቦቼ ቅድሚያ እንሰጣለን የሚሉ ይመስለኛል። ከቤተሰብ ጋር መጫወት በእርግጥም አስፈላጊ ነው። ችግር ግን ብዙ ሰዎች በአፋቸው ይሉታል እንጂ ወደ ተግባር ግን አይቀየሩትም። ሚዛናዊነት ትልቅ ቅድሚያ የሚሰጠው ግን መሆኑን በአንክሮ አይረዱትም። ስራቸው ለሚፈጠርባቸው ጊዜያዊ ጫና ያሸንፋልና የግል ህይወታቸውን ይዘነጉታል። ቀደም ሲል የተመለከትናቸው የሞንሲለር ቶም ሃርትመን ስለ ቤተሰባዊ ህይወታቸው መሪር ፈጽሞ የማይካድ እውነታ ከተገለጸላቸው በኋላ ከቀን በአንድ ሰዓት ያህል ያለምን ስራ ማሳለፍን እንደምን ተማሩ። በዚህ ጊዜ በእግዚአብሔር በሰዎች ከቤተሰብ ከተፈጥሮ እንዲሁም ከስራ ጋር ያሳልፋሉ። በከፍተኛ ደረጃ ለውጦኛል። በህይወታችን ትኩረት የሚሹ ነገሮች የግድ ሳይሆን በፈቃደኝነት መቀበል እንዳለብን ቤተሰቤን፣ ጓደኛዬን፣ አካባቢውን ወዘተ መቀበልና መስጠት ተገቢ ነው። ለካንስ ዲያጎ ወጣ ብሎ የሚገኘው መኖሪያ ቤታቸው ማይክል እና ኖቲ ኮም ቅዳሜ በትክክል ይህን ነው የሚያደርጉት። እናትና ናንሲ ትንሽ እንቅልፍ ሲወስዳት ወይም ሸለብ ሲያደርጋት ማይክል እና ሴት ልጇ ኒኮል ኒከምስ ይነጋገራሉ። በመቀጠል ወደ ጋርደን ወጣ ብለው አትክልቶችን ውሃ ያጠጣሉ፣ እንጆሪውን ያያሉ፣ እንዲሁ ወፎችን ይመገባሉ። አባት ለልጁ ኒኬል የተባለበትን ጥንዶች የፈጠራቸው ገጸ ባህሪያትን ማለትም ቢሊንዲ መክዶችን በተመለከተ ታሪክ ያወራለታል። ቅዳሜ ጉዞ ላይ ቢሮ በሆን ኑሮ አይቀርም ይላል።
ማይክል እኔ የልጅነት ደስታ የሚሰማኝ ስሜት አለ ይልም አላገኘሁትም ይላል። ወልስፈር ሸሚት የተባሉት የብራበር ማይድ ተወካይ አብዛኛውን ጊዜ ምሽት ከቤተሰቦቻቸው ጋር በእግር ጉዞ ይወጣሉ። የእግር ጉዞ አብረን ባንወጣ በእውነት ባልተለመደ ጊዜ የሆነ ሲሉ ሸሚት ይናገራሉ። ትልቁሎቹ ወንዶች ልጆቻችን ቤት ካሉ አብረውን ይወጣሉ። ትንሽ ከኛ ጋር ስለሚኖሩ እሱ ጋር ምንም አንሰራም። ዝም ብለን የእግር ጉዞ ነው የምናደርገው። የ40 ደቂቃ 1 ሰዓት የፈጀውን ቢፈጅ ዶፍ ቢጥል ውርጭ ቢሆን መቅረት ብሎ ነገር የለም። ወክ እንበላለን። ሸሚት በዚህም በተጨማሪ ብቻቸውን የሚያሳልፏቸው ጊዜያትም አሉ። በሰውነቴ አንድ ነገር መከናወን አለ። በራሱ ቴራፒ ነው። ቅጠል መቅጠፍ፣ እንጨት መቁረጥ፣ ዛፍ መትከል፣ ማንኛውም አይነት ስራ ዞሮ የቴራፒ ጥቅም ዋጋ አለውና ቶም ሳውንደርስ በዓለም አቀፍ የንግድ ባንኮቻቸው ማለትም ሶቶስኬፕ ካምፓኒና ዘና ማለት ይለማመዳሉ። ጊዜ እናጠፋለን ማለትም ትንሽ ጊዜ ተረፍ ሲለን ደግሞ እርስ በርሳችን እንሳሳቃለን ወይ እንበሻሸቃለን። በአጠቃላይ ዘና የሚያደርገን ነገር ግን እናተኮራለን። የሆነ ሆኖ ግን ዋናው መደሰታችን ጥሩ ጊዜ እናሳልፋለን። አጉል ማካበልና ሲሪየስ መግጨት የለም። በቴሌቪዥን ዜና የማይታወቀውን ሂውግ ዳውንሰን ሊቪንግስቶን ቸርችልን እንደስራቸው የገለጽነው በስራ ሰዓት መሀል ላይ ዘና ለማለት ዘዴ ተጠቅመንበታል። በዓለማችን ታላላቅ ሰዎች ጋር የምንጋራው አንድ ትልቅ ነገር ቢኖር ለጥቂት ሰዓታት ብቻ በመሃሉ ተገኝቼ ከዚህ ተነቃቅቼ መነሳቴን ይላል ዳውሰን። ወንበር ላይ እንደተቀመጥኩ 3 ደቂቃ ያህል እዛው ተኛለሁ። ታዲያ ስነቃ ልክ ሌሊት ተኝቼ ከተነሳው ያህል የሚሰማኝ አንዳንዴ ዜና ላነብ ገብቼ አዘጋጅና ትንሽ ሰዓት ካለ አርፌ ለዜና 3 ደቂቃ ሊቀር ቀሰቀሱኝ ይላቸዋሉ። ከዚህ በኋላ ግን በዚህ መንገድ ገብቼ ስሰራም በጣም ውጤታማ ሆናለሁ። ዳውንስ ይቀጥላል። በእርግጥ ባለቤቴ ይህን ስትሰማ ከት ብላ ነው የሳቀችው። ቀልደኛ ስለሆነች አያደርገውምና ተረሽነ የምትሞት ቢሆን እንኳን ልትረሽን በ2 ደቂቃ ትቀር ቀሰቀሱኝ። በዚህ ጊዜን የምታመልጥ ይመስለኛል ሁሉ ብላኛለች። ምናልባት እውነት ይሆናል። ጊዜ ለማትረፍ ማረፍ ምንም ክፋት የለውም ብቻ ሳይሆን ጥቅሙ የጎላ ይሆናል። የሁሉ ጊዜ ቢሆን ከውስጥ በቢሮ ውስጥ በመንደፍና ጊዜ ባለን በህይወታችን እውነተኛ ሚዛን ማግኘት የሚያስፈልገን የፊሊት ፍሬንሽናል ተወካይ ጆን ፒች እንደሚሉት ከስራ ወጣ ባሉ ነገሮች የምንጠመድባቸው የተለያዩ መንገዶች ናቸው። እንግዲህ ባደረግን ቁጥር ሚዛን እናገኛለን። ጉዳዩ ደግሞ በቤተክርስቲያን በሲቪክ እንቅስቃሴ ወደ ትምህርት ቤት በተያያዘ ሊሆን ይችላል። ዋናውን ትልቁ ነገር አንድ ነገር ማክረርና ሙጭጭ ማለት አለመውደዴ እንደሆነ ይታወቅልኝ። ድምጻዊና የዜማ ደራሲ ኔል ሴዳካ ዘፕሮክሲን 2 እጅግ ቅርብ የሆኑ ጓደኞች ነበሩት ሲሆን ከነዚህ ጥንዶች በህይወታቸው ትልቅ ምኞት ቢሰንቁ ገና ብዙ ማለታቸው የሚታወሳቸው ነቃሩ። በትርፍ ጊዜያችን እንዴት ራሳችን ዘና ማድረግ እንደምንችል ከወሰን በኋላ ይህ አይነቱ በስራችን ላይ ስለመፍጠር ነው ማሰብ የሚኖርብን። ቢሮ የመክፈያ የመተኮሻ ቦታ ያለው ማን ነው ብለው የሚጠይቁ ሰዎች መካከል አንዱ ሪቻመር የተባሉት የስራ ፊልድ ሞተር ካምፓኒ ተወካይ ነበሩ። ዘና ማለትን ሰዎች ወደ ስራ አስፈጻሚው ድረስ ማስለመድን የቻለውን ኩባንያን አይረስቱም። አንድ ሰው ወደ ከፍተኛ ባለስልጣን ደረጃ ሲወጡ ለማየት ፍሬስተር ማርቸር ይገልጻሉ። ለዚህ ሰው ሲባል የተወሰነ የማነቃቂያ ስነ ስርዓት ይካሄዳል። ሁሉም ይስቃል። ሁሉም ሰው ንግግር ሲያደርግ ሚኪ ሃውስ የተሰኘውን ተወዳጅ ሰዓትም ለሰውዬ ይበረከታል። ዋናውን ትልቁ ነጥብ በአንድ ሰው ሰዓቱን ባየቁጥር ያን የመጽናናት መንፈስ እንዲያነብ መደረጉ ጉዳይ ነው። በህይወታችን ሚዛናዊነትን ለመፍጠርና እንዴት እንጀምር መጀመሪያው አመለካከታችን መቀየር ነው። ይህም ሲባል ከቤተሰብ ከጓደኛ እንዲሁም ከስራ ውጭ የምናሳልፈውን ጊዜ እንደቀጠለ መቁጠራችንን እናቆም። ያሉን የተለያዩ ትስስሮችን ግንኙነቶችን በድጋሚ መመልከትና ማጤን የሚያስፈልግ ይሆናል። ዘና ማለትም ከምንም በላይ መለኪያ አስቀያሚ መሆኑ ቃል ተደርጎ መቆጠር የለበትም። ይህ በሂደት ሁሉ ወደ ሁለተኛው ደረጃ ያመራናል። እሱንም ዘና ለማለት ወይንም ከስራ ውጭ የሚሆኑ ነገሮች ሁሉ መመደብ ያለብን በመሆኑ ያዛል። በዚህ ብዙዎቻችን ከሚገባው በላይ በስራችን ተጠምደናል ይኖርብናል። ልክ በስራ ቀናችን በአጠቃላይ ሁላችንን መመርመር ተጨንቀንም እንድናመቀድ ሁሉም እዚህ ጋር በተቻለ መጠን ዘና የምንልበት ጊዜ ላይ ተመሳሳይ ልናደርግ ይገባናል። ሶስተኛው ደረጃ የሚሆነው ደግሞ ወደ እርምጃ መግባት ነው። ማለትም አንድ ነገር የምናደርግ ከሆነ ውጭ በሆኑ ነገሮች ላይ እንሳተፍ፣ ጊዜያችን በእነሱ እናሳልፍ። ይበልጥ ደስተኛ፣ ጤናማና ትኩረት ያለን እንድንሆን ብሎም ደግሞ የተሻለ መሪዎች እንድንሆን ያደርጉናል። በተከታታይ ከፍ ባለ አፈጻጸም ሊኖረን ይገባል። በስራና በመዝናናት መካከል ትክክለኛውን ሚዛን ስናስቀምጥ ነው።